አስመራ እየተናጠች ነው። ኤርትራ የምትናፍቀው አልጁላኒ። በኤርትራ ዋና ከተማ አስመራ ከሰሞኑ የኢሳያስን አገዛዝ ልክ እንደ ሶሪያው አልአሳድ የሚያስወግድ ምድር አንቀጥቅጥ ተቃውሞ ይቀሰቀሳል ተብሎ ተፈርቷል። ኤርትራን በአምባገነን መዳፍ ጨብጦ የሚገኘው የኢሳያስ አፈወርቂ አገዛዝ በአገሪቱ እንዲህ ያሉ አመጾች እንዳይከሰቱ ጥብቅና አፋኝ ስልቶችን እንደሚከተል ይታወቃል። ከዚህ ቀደም ሻዕቢያን ለመቃወም የሞከሩ ዜጎች እጣቸው ሞት እንደሆነ የሚታወቅ ነው። ነገር ግን አሁን ኤርትራውያን ልክ እንደ ሶሪያው አልአሳድ ሁሉ ኢሳያስን ይበቃናል እያሉ ነው። አልአሳድ ለዘመናት የረገጣት ሶሪያ ነፃ የወጣችው ህዝቦቿም ከእስር የወጡት በነፃነት ታጋዩ አልጁላኒ ነው። ዛሬ አልጁላኒ በብዙ መከራዎች አልፎ እልፍ ሽኩቻዎችን ተሻግሮ ሶሪያን ወደ ዓለም ዲፕሎማሲ ለመመለስ የፈራረሰችውን ሶሪያ ባፈራረሱት ኃያላን እንደገና ለማስገንባት ከሩሲያ እስከ አሜሪካ እየባተለ ነው። አሁን የአስመራ ጎዳናዎች አብዮተኛውን አልጁላኒን ይናፍቃሉ። ኤርትራውያን ወጣቱን ኤርትራዊ አልጁላኒንም ይጠብቃሉ። ከናቅፋ ተራሮች ስር የሚታገል ወይንም ከአሰብ በረሃዎች የሚነሳ ልክ እንደ አልጁላኒ የሆነ ነፃ አውጭን ኤርትራውያን አሁንም ድረስ በተስፋ ይጠብቃሉ። ኢሳያስን የመሰለ ዳግም አልአሳድ በአፍሪካ ቀንድ በኤርትራ ምድር ለእልፍ ዘመናት የራሱን ዜጎች እየጨቆነ መኖሩ አሁንም ጥያቄ እንደፈጠረ ቀጥሏል። ምናልባትም የውጭ ኃይሎች እጃቸውን እንዳይሰዱ ያደረጋቸው ነገር ቢኖርም ህዝቦቿ አገሪቱን ከእልፍ ዘመናት እስር ነፃ የሚያወጣ ዜጎቿን ወደ ዓለም የሚቀላቀል አንድ አልጁላኒን ግን ይጠብቃሉ። አልጁላኒ ዛሬ በቢያን ወጣቱን ኤርትራዊ አልጁላኒንም ይጠብቃሉ። ከናቅፋ ተራሮች ስር የሚታገል ወይንም ከአሰብ በረሃዎች የሚነሳ ልክ እንደ አልጁላኒ የሆነ ነፃ አውጭን ኤርትራውያን አሁንም ድረስ በተስፋ ይጠብቃሉ። ኢሳያስን የመሰለ ዳግም አልአሳድ በአፍሪካ ቀንድ በኤርትራ ምድር ለእልፍ ዘመናት የራሱን ዜጎች እየጨቆነ መኖሩ አሁንም ጥያቄ እንደፈጠረ ቀጥሏል። ምናልባትም የውጭ ኃይሎች እጃቸውን እንዳይሰዱ ያደረጋቸው ነገር ቢኖርም ህዝቦቿ አገሪቱን ከእልፍ ዘመናት እስር ነፃ የሚያወጣ ዜጎቿን ወደ ዓለም የሚቀላቀል አንድ አልጁላኒን ግን ይጠብቃሉ። አልጁላኒ ዛሬ በክሬምሊን ወይም በዋይት ሃውስ ከመገኘቱ በፊት ለእልፍ ጊዜያት ራሱን እየቀያየረ ሶሪያውያንን ነፃ ለማውጣት ብሎም የአልአሳድን አገዛዝ ለመገርሰስ እልፍ ሁኔታዎች ውስጥ ገብቶ በእልፍ ሁኔታዎች ውስጥ አልፎ ራሱን ለንግስና አብቅቷል። ሶሪያውያንንም ወደ ዓለም ማስጠጋት ችሏል። የዓለም ዲፕሎማሲ የሚሰራው እንዲህ ነው። ትላንት ሲአይኤ ሲፈልገው የነበረው አሸባሪ ትናንት እሱን ለሚጠቁም $10 ሚሊዮን የተመደበለት ሰው ጊዜ ተገልብጦ በዋይት ሃውስ ተገኝቶ ስለ ሶሪያ ዳግም መገንባት ድጋሜ ዲፕሎማሲን ስለማደስ ተነጋግሯል። ቀድሞ በሞስኮ የተገኘው ቆይቶ በዋሽንግተን የከተመው አልጁላኒ ነገ በቴል አቪቭ ከኔታንያሁ ጋር የማይነጋገርበት ምንም አይነት ምክንያት አይኖርም። ምክንያቱም እሱ ሶሪያን ወደፊት ለማምጣት ወሳኝ እርምጃን መውሰድ ጀምሯል። ይህንን አልጁላኒን ኤርትራውያን ይናፍቁታል፣ አጥብቀውም ይፈልጉታል። ለምን? ከዓለም ሚዲያ ጥንቅቅ ያለ መልስ አለ። ለመሆኑ አልጁላኒ ማን ነው? ኢሳያስ እንደ አልአሳድ እንዴት ይገረሰሳል? የአፍሪካ ቀንዱ አምባገነን እንዴት በራሳቸው በኤርትራውያንስ ሊወርድ ይችላል? የአልጁላኒ የተስፋ መንገድስ ምን ይመስላል? በዝርዝር የምንመለከታቸው አንኳር ጉዳዮች ናቸው። የምንተጋው ለኢትዮጵያ ልዕልና ነውና ሰብስክራይብ በማድረግ አበርቱን። ጥንቅሩን ያካደጋችሁ ጀምሮት ኮሜንት ላይ ሐሳባችሁን አጋሩን። እስከ መጨረሻው አብራችሁን ቆዩ። በሽር አልአሳድ ሶሪያን እንዳንቀጠቀጠ በጥቂት ሳምንታት ውጊያ ወደ ሩሲያ ከፈረጠጠ ዓመት ሊሞላው ቀናቶች ብቻ ቀርተውታል። በወቅቱ አልአሳድ ለእልፍ ዓመታት በመንበሩ ተቀምጦ ሲፋለም ከቆየ በኋላ ባሩድ አፍንጫው ስር ሲሸተው ሀገር ትቶ ኮበለለ። ወደ ሀገራችን ስንመጣም ቆራጡ መሪ እያሉ የሚያሞካሹት መንግስቱ ኃይለማርያም አንድ ሰውና አንድ ጥይት እስኪቀረኝ እፋለማለሁ ብሎ ጉራ ሲቸረችር ከከረመ በኋላ ወታደሮቹን ሜዳ በትኖ ፈረጠጠ። መፈርጠጡ ሳያንስም ደግሞ ሸመጠጠ። የአልአሳድ ኩብለላ የመንግስቱን ያስታውሰናል። ኤርትራውያንም ያንን ቀን እንዲጠብቁት ያደርጋቸዋል። የኢሳያስ መኮብለል ልክ እንደ አልአሳድም ይጠበቃል። ምክንያቱም አምባገነኖች ፈሪ ናቸው። ጭካኔያቸው ከፍርሃት ማፀን የተወለደ ነውና። ፈሪ ሰው ደግሞ በጭንቅ ቀን ቢፈረጥጥ ምንም የሚገርም ነገር አይደለም። በእርግጥ የበሽር አልአሳድ መሸነፍ ለሌሎች አምባገነኖች የማንቂያ ደወል እንዲሆን መመኘት የዋህነት ይመስላል። ምክንያቱም አምባገነኖች እስኪወድቁ ድረስ ከድንዛዜያቸው አይነቁምና ከእንቅልፋቸው የሚነቁት ሲወድቁ ብቻ ነው። ሁሉም አምባገነኖች ግን በአንድ ቆራጥ አልጁላኒ መገርሰሳቸው አይቀርም።
ለመሆኑ ተናፋቂው አልጁላኒ ማን ነው? አልአሳድን የገረሰሰው ሰው ሞላ ያለ የተስተካከለ ቁመና ያለው ደረተ ሰፊ አለባበስ አሳማሪ ግርማ ሞገስ የረበበበት የንጉስ ልጅ መሳይ ነው። እርሱ ስፖርተኛን፣ የፋሽን ኢንዱስትሪ ሞዴል፣ የኪነ ጥበብ ዝነኛ ወይንም ልዑልነትን መሰለ እንጂ በጭራሽ አልሆነም። ይልቁንም በቅርቡ ዋይት ሃውስ ከመድረሱ ወራት ቀደም ብሎ አናቱ ላይ $10 ሚሊዮን የተለጠፈበት ወጣት ነበር። $10 ሚሊዮን ሽልማት ሳይሆን ሲአይኤ እሱ ያለበትን ለጠቆመኝ ሰው እከፍላለሁ ብሎ በይፋ ቃል የገባው የወሮታ መጠን ነው። እርሱ ለአሜሪካና ወዳጆቹ አሸባሪ፣ ለአንዳንዶቹ ጂሃዲስት፣ ለሌሎች ደግሞ የነጻነት ታጋይ ነበር። እንደ ማንኛውም የአልቃይዳና የአይኤስአይኤስ መሪዎች የካምፕ ቡካም ፍሬ ነው። በእርግጥ ከካምፕ ቡካ በፊት አሜሪካ ኢራቅን ከወረረች በኋላ የገነባችው ትልቁ እስር ቤት አቡ ግሬብ ነው። በኢራቅ የአመፃ መሪዎችም ማጎሪያ ነበር። የሰው ልጅ መኖሩን እስኪጠላ የሚገረፍበት፣ ስጋው የሚዘለዘልበት፣ የሚደፈርበት፣ በተናካሽ ውሾች የሚሰቃይበት፣ ክብሩን የሚያጣበት የምድር ላይ ሲኦል ነው አቡ ግሬቭ ማለት። ጽዋው ሲሞላ ገነፈልና ከስቃዮች የተወሰኑ በፎቶ ተደግፎ ሚዲያ እጅ ሲደርሱ የጆርጅ ደብሊ ቡሽ አስተዳደር ተደናግጦ ያንን የሲኦል እስር ቤት ዘጋው። ግን አልሸሹም፣ ዞር አሉ ሆነ። ከመስከረም 1 የኒውዮርክ መንትያ ህንፃዎች ጥቃት በስራ ላይ ሆነው በአደጋው ህይወቱን ባጣው ሮናልድ ቡካ ስም ካምፕ ቡካ ብለው አዲስ እስር ቤትን ከፈቱ። የአዲሱ እስር ቤት